ክብር ለእግዚአብሔር ይሁን። በሴቶች እህቶቻችን፣ በታዳጊ ህፃናት ላይ፣ በወንዶች ላይ፣ በማናቸውም ሰብአዊ ፍጡር ላይ የሚደርስን ኢሰብአዊ ግፍ፣ ኢሰብአዊ የግፍ አገዳደል አጥብቄ እቃወማለሁ፣ አጥብቄ አወግዛለሁ። ከቅርብ ጊዜ ወዲህ በምድራችን ኢትዮጵያ በጥንቆላ ቀመር የሚሰሩ ሰቅጣጭ ዘግናኝ ተግባሮች እየተበራከቱ መጥተዋል። ይህ በአስማት ኃይል፣ በጥንቆላ ኃይል፣ በሰይጣናዊ የሉሲፈር ግፊት የሚሰራ የግድያ ተግባር ኦከልት ክራይም ወይም በአስማት ኃይል፣ በድግምት ኃይል፣ በጥንቆላ ኃይል ምሪት የሚሰራ የግድያ ተግባር ነው። ይህን ወንጀል ለየት የሚያደርገው አንደኛ በጥንቆላ ቀመር መስራቱ ዞዲያክ ኪሊንግ፣ ሱፐርናቹራል ኪሊንግ ወይም ኦከልት ክራይም ብለን የምንጠራው ነው። ሁለተኛ ለየት የሚያደርገው በሉሲፈር ሰይጣናዊ ኃይል ግፊት መፈጸሙ ነው። ሶስተኛው ደግሞ የጭካኔው ጥግ ነው። ስለዚህ በምድራችን ላይ እየተፈጸሙ ያሉ በሴቶች እህቶቻችን፣ በህፃናት ላይ፣ በእናቶች ላይ የሚፈጸሙ የግፍ ግድያዎች፣ መድፈሮች፣ ክቡር የሆነ የሰው ልጅን መቆራረጥ፣ ዲስኢምቦልመንት፣ መቲሌሽን በእግዚአብሔር ፊት እጅግ ጸያፍ የሆነ ለህሊናም ጸያፍ የሆነ አቦሚኔብል ተግባር ነው። ጸያፍ ተግባር ነው። ኢሰብአዊ ግፍ ነው። ስለዚህ ይህንን ከመቼውም ጊዜ የበለጠ ልንቃወመው ይገባል ማለት ነው። በምድራችን እየተፈጸሙ ያሉ የግድያ የመድፈር ወንጀሎች ፈጻሚዎቹ እነማን ናቸው? ከበስተጀርባ የሚከውኑት የሚዘውሩት እነማን ናቸው? ምንም ጥርጥር የለውም። ይህንን የክፋት ተግባር የሚዘውሩ የኒዮ ፓጋኒዝም ማለትም የሞደርን የዘመናዊ የአረማዊነት አስተሳሰብ የሚያራምዱ የሳታኒዝም ወይም የሉሲፌሪያኒዝምን እንቅስቃሴን ያነገቡ ዊካን፣ ሞደርን ዊካን በፔንታግራም የጥንቆላ ቀመር የሚሰሩ የኒው ኤጅ ሙቭመንት የአዲሱ ዘመን እንቅስቃሴ አማጺ፣ በአምላክ ላይ፣ በክርስትና ላይ፣ በሃይማኖት ላይ እጅግ ያመፁ ሚሊታንት ኤቲስቶች ናቸው። ይህም በጣም ለዘብተኛ አቋም ያላቸው ከሃይማኖት ያፈነገጡ ከየትኛውም ሃይማኖት ያፈነገጡ በጣም ለዘብተኛ የሃይማኖት ሰዎችም ተካተውበታል። ስለዚህ ይህንን በንቃት መከታተል አለብን ማለት ነው። ሴቶች እህቶቻችንን የማንቃት ስራ ብዙ ይጠብቀናል ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ ይቀድመናል። እግዚአብሔር አምላክ ይረዳናል። ስለዚህ ይህንን ተግባር የሚፈጽሙ የሻማኒዝም ተግባር ወደ ሻማኒዝም ደረጃ የተሸጋገሩ የተመሳሳይ ጾታ የኤልጂቢቲ ኪው አጀንዳ አራማጆች መጨረሻቸው የጥንቆላ ተግባር ነው። የሻማኒዝም ብለን የምንጠራው በሰዎች ላይ ጭካኔ ተግባር የሚፈጽም የጌይ ሻማኒዝም ወይም ሌዝቢያን ሻማኒዝም እያለ እየጨመረ ወደ ዌርዎልፍነት የሚሸጋገር ነው። ስለዚህ እነዚህን ሰዎች በሰላማዊ ትግል በመጸለይም መናጠቅ አለብን ማለት ነው። ስለዚህ እኔ በማናቸውም ሰዎች ላይ ስደትን አላበረታታም። በማናቸውም ሰዎች ላይ ሃራስመንትን፣ ጥቃትን አላበረታታም። ነገር ግን እነዚህ ሰዎች ከዚህ የእኩይ ተግባር እንዲወጡ አበክሬ እጸልያለሁ። አበክሬ ለመናጠቅ በጸሎትም በማናቸውም ወንጌልን በመስበክ እተጋለሁ ማለት ነው። ክብር ለእግዚአብሔር ይሁን።